አልነገረችም እንጂ ካንተ ለመራቅ ሰበብ ብቻ ነበር እየፈለገች የነበረችው። እናም ሰበብ አግኝታ ወደዛ ሰው ሄዳለች። ተቀየርሾይ አንቺም ተቀየርሾይ በጣም ያሳዝናል። አንቺ ምን ሆነ ነው ተጣላችሁ መሰለኝ። እስካሁን ድረስ ለምን እንደተቀየመች ሊገባኝ አልቻለም። ምናልባት ከአንተ የተሻለ ሰው ወደ ቤቷ ገብቶ ይሆናል። ሁልጊዜ እኮ አንተ ለእኔ ከማንም የተሻልክ ነህ ትለኝ ነበር። ስለምትወዳት ሴት ነው እያወራ ያለው? አዎ። ታዲያ ቃሏ እንዴት ተለወጠ? በነበራችሁ ጊዜ ደስተኛ አልነበረች? ኧረ ነበረች። እና ምን ተፈጠረ? በትንሽ ነገር ተጣላንና ተኮራረፈን። በተከታታይ ቀናት አላወራንም ነበር። ከቀናት በኋላ ግን ስደውልላት ብሎክ አድርጋኛለች። ደግመህ ልትሞክር ወይ ደግሞ በሌላ ስልክ ልትደውል አልሞክርክም? በሰው ስልክ አግኝቻት ነበር። ከዛ ነገ አወራለሁ ብላ ዘጋችብኝ። እና ደወለችልህ? አዎ ደውላ ከሌላ ሰው ጋር እንደሆነችና አብረን መቀጠል እንደማንችል ነገረች። አዝናለሁ። አንድ ሰው ሳምንት ባልሞላ ጊዜ ውስጥ ሰውን ወደ ህይወቱ እንዴት እንደሚያስገባ እያሰብኩ ነበር። መጀመሪያም ህይወቷ ውስጥ ነበር። አልነገረችም እንጂ ካንተ ለመራቅ ሰበብ ብቻ ነበር እየፈለገች የነበረችው። እናም ሰበብ አግኝታ ወደዛ ሰው ሄዳለች። ካልተስማማሽ ልሂድ ካልሽኝማ በቃ በለሽ ከተነሳሽማ ይሁን እንጂ ሌላ ምን እላለሁ? ደግ ደጉን እመኝ